ሰው በተሰበሰበበት ቦታ ላይ ትልልቅ መድረኮች ላይ በኢንተርቪው ትፈራላችሁ፣ ትንቀጠቀጣላችሁ ወይስ እሱን ማድረግ በጣም አቅቷችኋል? እንደዛ ከሆነ ብቻችሁን አይደላችሁም። ሁሉም ሰው ሲጀምር እንደዛ ነው። እንዴት ናችሁ ቤተሰቦቼ? ደህና ናችሁ ወይ? ዛሬ እንግዲህ እንዴት ነው ህዝብ በተሰበሰበበት አካባቢ ወይም ደግሞ ፕሬዘንቴሽን ወይም ኢንተርቪው ላይ ይመጣብንን ፍርሃት መጋፈጥ የምንችለው እንዴት ነው የሚለውን ከልምድ ተነስቼ አካፍላችኋለሁ። እንዴት ነው ፍርሃታችንን ማሸነፍ የምንችለው የሚለውን በተለይ ደግሞ ህዝብ በተሰበሰበበት ቦታ ላይ የመናገር ብቃታችንን እንዴት አድርገን ማሻሻል እንችላለን የሚለውን ዛሬ አብረን እንነጋገራለን። መፍትሄውን፣ መንስኤውን እንነጋገርና ከለዛ ደግሞ ማድረግ እንዳለባችሁ አብሬ የምነግራችሁ ይሆናል ማለት ነው። እንግዲህ የሁላችንም ችግር የብዙ ሰዎች ችግር ይመስለኛል። ይህ ችግር በተለይ እንደኛ በጣም አይናፋር በሆነ ማህበረሰብ ውስጥ እንዳደግን ሰዎች ብዙ ጊዜ ፐብሊክ ላይ ሰዎች በተሰበሰቡበት አካባቢ ማውራት፣ በጣም ብዙ ትልልቅ መድረኮች ላይ ተነስቶ መናገር ኦር ደግሞ ኢንተርቪው ላይ በጣም በጥሩ ሁኔታ ፐርፎርም ማድረግ በጣም ነው የሚከብደን። ይሄ እንግዲህ ከብዙ ነገሮች ተጽዕኖ የተነሳ ነውና ያ ፍርሃት ደግሞ መንስኤ አለው። የሁላችንም ፍርሃት አለን። ያ መንቀጥቀጥ፣ ማላብ፣ እንደገና ደግሞ የድምፅ መርገብገብ፣ በጣም ሼክ ማድረግ እና ደግሞ የምንናገረው የምናስበውን ነገር የመጥፋትና ከፍተኛ የሆነ መደናበር ውስጥ የመግባት ነገር አለና ዛሬ ይሄ ችግር ካለባችሁ እንዴት ነው ይህንን ችግር መፍታት ወይም ደግሞ ማሻሻል የምትችሉት የሚለውን እነግራችኋለሁ። ከመፍትሄው በፊት ግን መንስኤው ምንድነው? መጀመሪያ የፍርሃት መነሻው ምንድነው? በትልልቅ መድረኮች የምናገር ፍርሃት መነሻው ምንድነው? ፍርሃት ምንድነው? አይምሯችን ሮንግሊ የሚፈጥርብን ፌለሪቲ ፕሮቴክት የማድረግ ወይም ደግሞ ውድቀትን ለመሸሽ የሚፈጥረው ዘዴ ነው። ፍርሃት እንግዲህ ከምንድነው የሚነሳው? ሰዎች ይስቁብኛል፣ ሰዎች ያሾፉብኛል፣ ወይም ደግሞ በሰዎች ዙሪያ ጀጅ እደረጋለሁኝ፣ እሳሳታለሁኝ፣ ያ ነገር ደግሞ ካለኝ ነገር ዝቅ ያደርገኛል ወይም ደግሞ ያለሁበትን ስታተስ አጣለሁኝ ብሎ ማሰብ ነው ፍርሃትን የሚፈጥረው። እንግዲህ ፍርሃትን በተለይ ሰዎች በተሰበሰቡበት አካባቢ ለመናገር ስንሞክር አይምሯችን እንግዲህ በተለያየ ሰበብ እየፈጠረ ያንን ነገር እንዳናደርግ ያደርገናል። ስለዚህ መጋፈጥ አለብን። እንዴት ነው መጋፈጥና ማሸነፍ ያለብን የሚለውን እንግዲህ ከራሴም ተሞክሮ ተነስቼ የሌሎች ሰዎች ተሞክሮ የሚለውም እነግራችኋለሁ። ሁላችንም እንግዲህ እናንተ እንደምታስቡት በጣም ትልልቅ ቦታ ላይ ያሉ ሰዎች፣ በጣም በትልቅ ስልጣን ላይ ትልቅ መድረኮች ላይ ንግግር የሚያደርጉ ስኬታማ ሰዎች ሁሉም ሲጀምሩ እንደዚህ ነበሩ። ማንም በአንድ ቀን ደፋር ሆኖ በኮንፊደንስ መድረክ ላይ ወይ ደግሞ የሆነ ቦታ ላይ መናገር አልጀመረም፣ በልምምድ እንጂ። በእርግጥ ሁላችንም ያለን ኤክስፖዠር ይለያያል። እንደመጣንበት መንገድ፣ እንደ ኤክስፖዠራችን፣ እንደ ልምዳችን፣ እንደ ተሞክሯችን የፍርሃት ደረጃችን ሊለያይ ይችላል እንጂ ሁሉም ሰው ለመጀመሪያ ጊዜ በተለይ በመጀመሪያ አካባቢ ሲጀምር ሁሉም ሰው ፍርሃት ይኖርበታል። ግን ያንን ፍርሃቱን ማሸነፍ መቻል ነው ዋናው ነገር። እና እኔ ከኔ ተሞክሮ ስነግራችሁ እኔም እንደዚህ ፍርሃት ነበረብኝ በጣም። በተለይ ሰዎች የበዙበት ቦታ ላይ የመናገር፣ የተለያዩ መድረኮች፣ ስብሰባዎች ላይ ወጥቶ ሀሳብን የመግለጽ፣ ጥያቄ የመጠየቅ ነገሮች ላይ በጣም ወደኋላ ነበር የምለው። ምክንያቱም ባለፈው ነገርኳችሁ ብዙ ጊዜ ያው ከልጅነታችን ትምህርት ቤትም ላይ የሆነ አካባቢ ላይ ሄደን ወይ ሰዎች ወደ ተሰበሰቡት አካባቢ ይሆናል ልንናገር ስንሞክር እየተሳቀብን ወይ እየተሾፈብን ከሆነ ያ ነገር አይምሮችን ላይ ይቀመጥና ለብዙ ጊዜ በድፍረት ተነስተን የምናገር ችሎታችንን በጣም አፌክት ያደርግብናል ማለት ነው። ከዛ በተረፈም ደግሞ ሌሎች ምክንያቶችም ሊኖሩ ይችላሉ። ስለዚህ እንዴት ነው ማሸነፍ የሚቻለው ብለን ስናስብ በመጀመሪያ ደረጃ እናንተ ማድረግ ያለባችሁ ነገር ምንድነው? ስለምትናገሩት ነገር ወይም ደግሞ ፕሬዘንት ልታደርጉ ከሆነ ስለምታቀርቡት ነገር በደንብ እወቁ። መጀመሪያ በቂ ዝግጅት አድርጉ። በቂ ዝግጅት መኖር ፍርሃትን በተወሰነ ደረጃ ይቀንሳል፣ በጣም በደንብ ይቀንሳል። የምትናገሩትን ነገር ስታውቁ አትፈሩ፣ ወይ ደግሞ የምታቀርቡትን ኮንሴፕት የምታውቁት ከሆነ አትፈሩ። ስለዚህ መጀመሪያ በደንብ ዝግጅት ካደረጋችሁ በምትናገሩበት ቶፒክ ወይም በዛ ርዕስ ዙሪያ በደንብ ዝግጅት ካደረጋችሁ የፍርሃታችሁን ደረጃ የተወሰነ ይቀንስላችኋል። ነገር ግን ብዙ ዝግጅት አላደረጋችሁ ከሆነ ግን ፍርሃታችሁ በጣም ሊጨምር ይችላል። ስለዚህ ዝግጅት ግዴታ ነው።
መዘጋጀት አለባችሁ። የምትናገሩትን ነገር ማወቅ አለባችሁ። ወይ እዛው ቦታ ላይ ከሆነ ደግሞ ድንገት ጥያቄ ልትጠይቁ ፈልጋችሁም ከሆነ ደግሞ የምትጠይቁት ስለምትጠይቁት ጥያቄ አትሊስት የተወሰነ ጊዜ ወስዳችሁ አብሰልስሉት። ድንገት ለምሳሌ ጥያቄ አላችሁ ወይ ተብሎ ሲጠየቅ መድረክ ላይ ለመጠየቅም ከሆነ የምትፈልጉት ስለምትጠይቁት ጥያቄ ቀድማችሁ በአይምሯችሁ ከመጠየቃችሁ እጃችሁን ከማውጣታችሁና ከመናገራችሁ በፊት የተወሰነ ሰከንድ ወስዳችሁ ከራሳችሁ ጋር ስለምትናገሩት ነገር ትንሽ አሰብ አድርጉት። አብሰልስላችሁ በደንብ አትፍሩ። ፈርታችሁ ያዙት ሳይሆን ትንሽ ሰከንድ ይዛችሁት አይምሯችሁ ላይ አብሰልስላችሁት ከዛ በኋላ አስባችሁበት ተናገሩ። ተዘጋጅታችሁ ከሆነ የምትመጡት እና የምታቀርቡት ማቴሪያል ካለ ወይ ደግሞ ሀሳብ ካለ ግን ያንን ነገር በደንብ አንብቡ። ስለዛ ነገር በደንብ ሪሰርች አድርጉ። ስለዛ ነገር በደንብ ኢንፎርሜሽን ዲግ አድርጉ። ከየቦታው ሰብስባችሁ መረጃ ያዙ። እውቀቱና ግንዛቤው ይኑራችሁ ስለምትናገሩት ነገር። ምክንያቱም ካላወቃችሁት አይምሯችሁ ቀጥታ ነገሩ ላይ ፎከስ አያደርግም። ምክንያቱም በቂ ዝግጅት ስለሌለኝ እዚህ ነገር ላይ ይህን ነገር ቢጠይቁኝስ፣ እንደዚህ ብባልስ፣ የማላቀውን ነገር ብጠየቅስ፣ ኮሜንት ቢሰጠኝ እንዴት አድርጌ ነው ያን ነገር መመለስ የምችለው የሚል ሌላ ፍርሃት ውስጥ አይምሯችሁ ይገባና የምትናገሩትንም ነገር አታውቁትም። ስትራክቸርም አይኖረውም፣ ፍሎ አይኖረውም የምትናገሩት ነገር። ስለዚህ ስለምትናገሩት ነገር በደንብ እወቁ። ከዛ ቀጥሎ ደግሞ ሌላው መፍትሄ ምን መሰላችሁ? ሁለተኛው ነገር ፕራክቲስ አድርጉ። መለማመድ፣ በደንብ መለማመድ አለባችሁ። ለምሳሌ የሰዎች ፊት የሚያስፈራችሁ ከሆነ በመጀመሪያ ከጓደኛችሁ ፊት ለፊት ያንን ነገር ተለማመዱት። ወይ ደግሞ ከቤተሰብ ፊት ለፊት ከማትፈሩት ሰው መጀመሪያ ብቻችሁን ሪሄርስ አድርጉት። እየደጋገማችሁ እየተናገራችሁ ተለማመዱት። ቀጥሎ ደግሞ ሰዎችን አስቀምጣችሁ ለምሳሌ ጓደኛችሁ ፊት ሊሆን ይችላል። እኔ ይህን ልለማመድ ቁጭ ብላ አዳምጠኝ ብላችሁ ከጓደኛችሁ ፊት ወይ ከቤተሰብ ፊት እየተናገራችሁ ፕራክቲስ አድርጉት። እንደዛም ካልሆነ ደግሞ ከመስተዋት ፊት ሄዳችሁ መስተዋት ፊት ቁሙና ከመስተዋት ፊት ሆናችሁ የምትናገሩትን ነገር በደንብ እየተናገራችሁ ፊት ለፊት መስተዋቱን እያያችሁ ኮንፊደንሳችሁ እንዲጨምር በደንብ ተለማመዱት። መለማመድ ነገሩን የበለጠ ቀላል ሊያደርግላችሁ ይችላል። እንደገና ደግሞ በተለይ መድረክ ትልቅ መድረክ ከሆነ ደግሞ እና ያንን የምታቀርቡበትን ቦታ ቀድሞ የማግኘት እድሉ ካላችሁ ደግሞ እዛው መድረኩ ላይ ሄዳችሁ ተለማመዱት። ለምሳሌ በጣም ትልልቅ ኢቨንቶች ከሆኑና ያ ኢቨንት የሚደረግበት አዳራሽ እናንተ ከፕሮግራሙ በፊት የምታገኙበት እድል ካለ እዛው ቦታ ላይ ሄዳችሁ ተለማመዱት። እዛው መድረኩ ላይ ወጣችሁ ያንን ማድረጋችሁ ቦታውን አይምሯችሁ እንደምን ይቆጥራል መሰላችሁ? ይለምደውና ፋሚሊያር ትሆናላችሁ ለአካባቢው። ስለዚህ አይምሯችሁ እንደ አዲስ ነገር ስለማይቆጥሩ በእለቱ የሆነ የመላመድና የማወቅ ነገሮችን ስንለምድና ስንደግም ደግሞ አይምሯችን በባህሪው የመፍራት እንትኑን ይቀንሳል። ትልቅ ስቴጅ ከሆነ የምታቀርቡት ማለት ነው። ከዛ ውጭ ግን እነዚህ ትንንሽ እንትኖች ከሆኑ ቤታችሁ መለማመድ ጥሩ ይሆናልና ያንን ማድረግ ነው ያለባችሁ። ሌላው ነገር ምንድነው? ከፍርሃታችሁ በላይ ሆኑ። ምንድነው? ሰክሰሳችሁን አስቡ፣ ወይም ደግሞ ውጤታችሁ ላይ ትኩረት አድርጉ። ቀድማችሁ ማለት ነው ከመግባታችሁ በፊት ያንን ነገር ብታደርጉ የምታገኙትን ጥቅም ነው የሚበልጠው ወይስ ባታደርጉ የምታጡት ነገር የሚለውን አወዳድሩት። እዛ ቦታ ላይ ሄዳችሁ ግዴታ አሁን ለምሳሌ ኢንተርቪው ከሆነ ሄዳችሁ ኢንተርቪው በማድረጋችሁ ትልቅ የስራ እድል ልታገኙ ትችላላችሁ። ፕሬዘንቴሽን ከሆነ ያንን ፕሬዘንቴሽን በማድረጋችሁ የለፋችሁበት የስራችሁ ውጤት ሊሆን ይችላል እና ውጤታችሁን ሄዳችሁ ፕሬዘንት በማድረጋችሁ ስራችሁ መጨረሻ ላይ ኢቫሉዌት የሚደረገው በዛ ፕሬዘንቴሽን ሊሆን ይችላል። ስለዚህ ግዴታ ነው ማለት ነው። ያለ እናንተ የሚሰጣችሁን ጥቅም መጀመሪያ አስቡ። ወይ ደግሞ ትልቅ ኢቨንት ከሆነ እዛ ኢቨንት ላይ ሄዳችሁ በመናገራችሁ ወይም ያን ነገር በማቅረባችሁ ለወደፊት ህይወታችሁ ላይ ያ ነገር ስለሚያመጣው በረከት ወይ ደግሞ ያንን በማድረጋችሁ ስለምታመጡት ጥቅም ቀድማችሁ አስቡ። ስለዚህ ከጥቅሙና ከጉዳቱ በጣም ጥቅሙ ይበልጣል አይደለ? ጥቅሙን አስቡ። በመፍራታችሁ ብቻ ግን እያወቃችሁት ሁሉን እውቀቱ እያላችሁ ችሎታው እያላችሁ እዛ አግባቡ ፐርፎርም ባለማድረጋችሁ ምክንያት በሌሎች ሰዎች ተበልጣችሁ ያንን ኦፖርቹኒቲ ልታጡ ትችላላችሁ ማለት ነው። ውድድሩን የምታሸንፉት በዛ ነው ግዴታ። ስለዚህ ስለምታገኙት ጥቅም አስቡ። አይምሯችሁ ውስጥ በቃ የሆነ ጥቅም አለ፣ ስለዚህ ያን ነገር ማግኘት አለብኝ የሚለው ነገር ላይ ፎከስ አድርጉ። አሁን እነዛ ሰዎች ምንም አይሏችሁም። በነገራችን ላይ አትጨነቁ። ሰዎች እንዲህ ይሉኛል እንደዚህ ብላ እንደውም ሰዎች ዲስከሬጅ አያደርጓችሁም፣ ኢንከሬጅ ነው የሚያደርጓችሁ። ስለዚህ ሁሉም ሰው እኔን ብሳሳት ዲስከሬጅ ያደርገኛል የሚለውን ነገር ከአይምሯችሁ አውጡና እንደውም ወጥታችሁ በመናገራችሁ ነው ሰዎች ኢንከሬጅ የሚያደርጓችሁ። በመናገራችሁ ሰዎች ሊያደንቋችሁ ይችላል፣ ሰዎች ለሆነ ነገር ሊያጯችሁ ይችላሉ። ስለዚህ እዛ ቦታ ላይ ምን አይነት እድል እንዳላጠቁም ያችን ቀን ሊሆን ይችላል ያድል የሚመጣው። ስለዚህ ያንን እድል አሳልፋችሁ አትስጡ ማለት ነው። የዛችኑ ዕለት እድላችሁን ተጠቀሙበት። በቃ አታሳልፉ።
ለምሳሌ እየተወዛገባችሁ ሆነ ልናገር አልናገር ልጠይቅ አልጠይቅ በሚል መወዛገብ ውስጥ ሆናችሁ ያቺ እድል እንዳታመልጣችሁ እኔ ልንገራችሁ። ምክንያቱም በህይወታችሁ ውስጥ የምታገኙት አንዳንድ እድሎች አንድ ጊዜ ነው የሚገኙት። ከዛ በኋላ ሊያልፋችሁ ይችላል። አንድ ምሳሌ ካነበብኩት ልንገራችሁ። ኢትዮጵያዊቷ ኢንተርናሽናል ሞዴል ሊያ ከበደ እንግዲህ ታውቋታላችሁ። በጣም ትልቅ ቦታ ላይ ያለች አሁን ኢንተርናሽናል ሞዴል ነች እና አንድ ጊዜ አዲስ አበባ ውስጥ እዚህ ኢትዮጵያ ያለች አዲስ አበባ ውስጥ ትልልቅ ባለሙያዎች ትምህርት ቤት እሷ የምትማርበት ትምህርት ቤት ውስጥ ይመጣሉ። ትልልቅ ባለሙያዎች ለዚህ ለሞዴሊንግ ሙያ ሰዎችን የሚመለምሉ ማለት ነው እና ሰብስበው በሚያናግሩበት ጊዜ እሷ ተነስታ ያላትን ነገር ለመናገር ፍላጎቷን ለመናገር በጣም ፈርታ ነበር እና በጣም ፈርታ እየተወዛገበች ነበር። መናገር አለብኝ ወይስ የለብኝም? ብናገር ምን አገኛለሁ ምን አጣለሁ የሚለው ላይ እየተወዛገበች ግን ፈርታ ስቲል እየፈራች እየተባች ነበር እና እንግዲህ ያስቡት ያቺ እድል ናት ሌላ ትልቅ መስመር ይዛላት የመጣችው። በዛ አጋጣሚ ሰዎቹ ያው ለመናገር ሙከራ ስታደርግ ኢንካሬጅ አደረጓትና ተናገረች። ከዛ በኋላ ውስጧ ያለውን ፖቴንሻል ያላትን ለሞዴሊንግ ሙያ ያላትን ተሰጥኦ በዛች አጋጣሚ ብቻ እነዛ ሰዎች አዩና እሷን መለመሏት ማለት ነው። ከዛ በኋላ ለዚህ ሁሉ እድል በር ከፋች የሆነ ኦፖርቹኒቲ አገኘች ማለት ነው። ያንን እድል ባትጠቀምበት በእለቱ ግን ማሰብ ትችላላችሁ። በቃ ያንን እድል ሚስ ካረገች ይህን ሁሉ እድል ሚስ አረገች ነበር ማለት ነው። ስለዚህ የሆነች ቀን ላይ የሆነ እድል ሲመጣላችሁ በመናገር ባለመናገር መካከል ሆናችሁ ራሳችሁን እድላችሁን ሚስ አታድርጉ። ያንን እድል ያንን ኦፖርቹኒቲ ተጠቀሙበት። ስለዛ ጊዜው አሁን ነው የመናገሪያው። ፍርሃታችሁን ከላያችሁ ላይ አውርዱ። ክሪቲሳይዝ የምትደረጉ ኢንስቲትዩት አለ ኮሜንት የምትደረጉ ኢንስቲትዩት ከዛ ውጭ እናንተ ስለተናገራችሁ መጥቶ እናንተ የሚቀጣችሁ ምክንያታችሁ ወይ የሆነ ችግር የሚፈጥርባችሁ ማንም አካል የለም። እንደውም ኢንካሬጅ የሚያደርጋችሁ ሰው በተናገራችሁ ቁጥር እንደውም ለተሻለ ኦፖርቹኒቲ ነው የምትታጩት። ስለዚህ ያንን እድል መጠቀም አለባችሁ፣ አሳልፋችሁ መስጠት የለባችሁ። እዚህ ላይ እኔ አንድ ነገር ልንገራችሁ። አንድ የስልጠና ቦታ ላይ ስለዚህ ነገር ንግግር ሲደረግ የሚያሰለጥነን ሰው ምን አለመሰላችሁ፣ እስኪ ዝም ብሎ በፈቃደኝነት ጥያቄ ጠየቀ። ለምሳሌ በፈቃደኝነት እስኪ ወጥቶ የሚናገር ከእናንተ መካከል ስለፈለጋችሁት አጀንዳ አንስቶ መናገር የሚፈልግ ሲል በጣም ብዙ ሰው ነበር የነበረው። ሁሉም ሰው ዝም አለ፣ ማንም ወጥቶ ሊናገር አልፈለግም። ከዛ በኋላ ምንድነው ያደረገው ያ ሰው? እሺ አሁን በቃ ሁላችሁም መናገር ካልፈለጋችሁ አሁን ደግሞ በቀጣይ ወጥቶ ለሚናገረው ሰው 500,000 ብር ሽልማት እሰጣለሁ ሲል ሁሉም ሰው እጁን አወጣ። ሁሉም ሰው አሁን መልሱ እዚህ ጋር ነው። መጀመሪያ ምንም ሳይኖር ሁላችሁም ታችሁ ለመናገር ፈቃደኛ ነበራችሁ። አሁን ግን ይሄን ያህል ብር እሰጣለሁ ስል ምን ወጣችሁ ለመናገር ፈለጋችሁ? የፈለጋችሁበት ምክንያት ምንድነው? ቤኔፊቱን አስባችሁ ነው። 500 እዚህ ወጣችሁ ብትናገሩ ነው የሚሻለው ወይስ ባለመናገር ውስጥ የምታጡት 500,000 ብርን አስባችሁ ብናገርና 500,000 ብሩን በወስድ ይበልጣል? ምክንያቱም ጥቅም ይሻለኛል፣ እነሱ ጀጅ ቢያደርጉኝ አይ ዶንት ኬር 500,000 ብር ካገኙ ብላችሁ ስላሰባችሁ ነው። ስለዚህ ለምንድን ነው ሌላ ቦታ ከዛ በላይ የሆነውን ነገር የማታስቡት? ወታችሁ በመናገራችሁ ራሳችሁን ሪፍሌክት በማድረጋችሁ እኮ አይደለም 500,000 ብር ፊውቸራችሁን ነው የምታሳምሩት አይደለም? ከዛ በላይ ነው። 1 ሚሊዮን 2 ሚሊዮን አይደለም። የእናንተን ፓዝ ነው የምታሳምሩት። እድላችሁን፣ ኦፖርቹኒቲያችሁን፣ ወደፊት በህይወታችሁ ውስጥ ሊመጣ የሚችለው መስመሩን፣ ኔትወርካችሁን ነው የምታሰፉት እና በጣም ብዙ ጥቅም ነው ያለው እና ለምን እንደዚህ ነው በብር አሁን ውጡና ተናገሩ ባሉ ወጣችሁ ትናገራላችሁ። ስለዚህ ከዛ በላይ ነው ይህንን የመናገር ችሎታችሁን ማዳበር ያለባችሁና ብትናገሩ የምታገኙት ጥቅም ደግሞ ከዛ በላይ ነው። ብዙ ኔትወርክ ይፈጥርላችኋል። ስለዚህ ይሄን ሁሉ ነገር ማግኘት ከቻላችሁ ዋይ ኖት። ሌላው ነገር ደግሞ ምንድነው በጣም ሲጨንቃችሁ መጀመሪያ ከመናገራችሁ በፊት ትንፋሻችሁን አውጡ። ከሆዳችሁ ከደረታችሁ ሳይሆን ከሆዳችሁ ብላችሁ ልክ ትንፋሻችሁ ውስጣችሁ ያለውን በደንብ ከሆዳችሁ ትንፋሻችሁን ሳብ አድርጉና ያዛርጋችሁ በረጅሙ ማውጣት። እንደዛ ያደረጋችሁ ስትለማመዱ ሪላክስ ያደርጋል ሰውነታችሁ። ከዛ በኋላ ዘና ካላችሁ በኋላ መናገር ጀምሩ። ያ በራሱ አይምሯችሁ ዘና እንዲልና ሰውነታችሁ ሪላክስ እንዲያደርግ ይረዳችኋል ማለት ነው። ስለዚህ ቀለል ይላችኋል። ሌላው አይ ኮንታክት ፍጠሩ ፊት ለፊት ካሉ ሰዎች ጋር። ግን አይ ኮንታክት ስትፈጥሩ ወይም የአይን ማየት ፊት ለፊት ሰዎችን ማየት ስትጀምሩ ግን ማድረግ ያለባችሁ ነገር ምንድነው? መጀመሪያ እናንተን ሰፖርት የሚያደርጉ ሰዎችን እዩ። ወይም ከማታውቋቸው ሰዎች ይልቅ የምታውቋቸው ሰዎች ፊት ለፊት ካሉ በመጀመሪያ የአይን ግንኙነታችሁ ከነሱ ጋር ይሁን።
ከዛ በኋላ እነሱ እይታቸው ጥሩ እንደሆነ ታያላችሁ። በእርግጠኛ ሰፖርት የሚያደርጓችሁ ሰዎች ወይ የሚያውቋችሁ ሰዎች ወይ ጓደኞቻችሁን ወይ ደግሞ ስታያቸው ብዙም የፍርሃት ስሜት የማይሰማችሁን ሰዎች ቀድማችሁ እዩ ከምትፈሯቸው ሰዎች ይልቅ። እፈራዋለሁ ብላችሁ የምታስቡትም ወይ ደግሞ ትንሽ ማየቱ የሚከብዳችሁን ሰው ወደ በኋላ፣ መጀመሪያ ግን እናንተ የምታውቁትን ሰው ወይ ደግሞ እናንተ ሰርክል ላይ ያለውን ሰው አይን ኮንታክት አድርጉ። መጀመሪያ ያ ያበረታታችኋል። እነዛ ሰዎች ደግሞ ያው ያበረታችኋል። ፊታቸው ፈገግታ ሊሆን ይችላል። ጥሩ እየተናገርኩ ነው ማለት ነው የሚለውን ነገር እንድታስቡና አይምሯችሁ ከፍርሃቱ እየወጣ ሊሄድ ይችላል። ስለዛ መጀመሪያ አይ ኮንታክት ስትፈጥሩ ከምታውቋቸው ሰዎች ወይም ደግሞ ፋሚሊየር ከሆኑ ፊቶች መጀመሪያ የአይን ኮንታክት ፍጠሩ። እንግዲህ እንደምናውቀው ሰው ፊት ስትናገሩ የሚያስፈሩት የመጀመሪያዎቹ ደቂቃዎች ደግሞ መጀመሪያ አካባቢ ነው። በኋላ እየተላመዳችሁት ስትሄዱ አካባቢውን ያው አይምሯችን በባህሪው የነገሮችን እየተላመደ ሲሄድ ሪላክስ የማድረግ ነገር ስላለ የመጀመሪያዎቹ ደቂቃዎች ናቸው የሚያስቸግሯችሁ። ስለዚህ የመጀመሪያዎቹን ደቂቃዎች የሚያስፈሯችሁ ነገሮች ላይ ፎከስ አታድርጉ፣ ወይ ከበድ ያሉት ነጥቦች ላይ ፎከስ አታድርጉ። ቀለል ያሉትና የምታውቋቸው ኮንሴፕቶች ላይ ወይ ደግሞ ሀሳቦች ላይ ትኩረት አድርጉ። አይ ኮንታክትም ስትፈጥሩ ከምታውቋቸውና ፍሬንዳችሁ ከሆኑ ሰዎች ጋር አይ ኮንታክት ፍጠሩ። መጀመሪያ ሪሌሽን ይፈጥርላቸዋል ከኦዲየንሳችሁ ጋር በቀላሉ ንግግራችሁን ማድረግ ትችላላችሁ ማለት ነው። የስራ ኢንተርቪው ከሆነ ደግሞ የምታደርጉት ምንድነው? ለምሳሌ ከሰዎች 2 ወይ 3 ሰዎች ሊሆኑ ይችላሉ። ሰዎች ከነሱ ውስጥ የበለጠ ለእናንተ ሪያክሽኑ ጥሩ የሆነ ፊት ያያችሁበት ሰው ላይ ፎከስ አድርጉ እና ተናገሩ። አንድ ሰው ከሆነም ኦኬ በቃ አይ ኮንታክት እየፈጠራችሁ ከዛ ሰው ጋር መነጋገርን ልመዱ። እንደ ቲፕ የምሰጣችሁ ነገር ብዙ ጊዜ ኢንተርቪዎች ልክ ሲያልቁ መጨረሻ ላይ ጥያቄ አላችሁ ሆይ ብለው ይጠይቋችኋል። ስለዚህ ያ ነገር ምን መሰላችሁ የእናንተን ኢንዴፕዝ የሆነ ማለት ዲቴል የሆነ አመለካከታችሁን ለመገምገም ስለዛ ነገር ያላችሁ ስለሆነ ጥያቄ የለኝም አትበሉ፣ ጠይቁ። ተዘጋጅታችሁ ሄዱ። አሁን ለምሳሌ ይሄን ብትጠይቅ ይሄን መልሳለሁ የሚለውን ብቻ ሳይሆን ይሄን ጥያቄ እጠይቃቸዋለሁ ብላችሁ የምትጠይቋቸውንም ጥያቄዎች አስባችሁ ተዘጋጅታችሁ ሄዱ። ከዛ በኋላ ጥያቄ ጠይቁ። ያ ነገር ለእናንተ በጣም ጥሩ የሆነ እንትን ይፈጥርላችሁ። ፕሬዘንቴሽንም ሆነ ወይም ደግሞ መድረክ ላይ የምትነጋገሩም ከሆነ ዋን ዌይ አትድርጉት። ከእናንተ ብቻ የሚሆን ሳይሆን ከሌሎች ሰዎች የሚመጡ ሀሳቦችን እየተቀበላችሁ ጥያቄ እየጠየቃችሁ ዘና እያላችሁ ሪላክስ እያደረጋችሁ ወይ እያደረጋችሁ ፍሬንድሊ የሆነ ኤንቫይሮንመንት ፍጠሩ። አይናችሁን ወደ ላይ ወይ ወደ ታች ወይ ወደ ሌላ ቦታ አታድርጉት። ኮንታክት እየፈጠራችሁ ዘና ብላችሁ ጨርሱ። እኔ ለራሴ ማሸነፍ የቻልኩት ወይም ደግሞ ፍርሃቴ ማሸነፍ የቻልኩት ብዙ ድሎችን ካጣው በኋላ ነው። ስለዚህ እነዛ ድሎች እናንተ ግን ማጣት የለባችሁ። መጀመሪያ ድረስ የምትፈልጉበትን ቦታ ጎላችሁን አስቀምጡና ለጎላችሁ መሳካት ይሄ አንድ ነገር እስከሆነ ድረስ የግድ ማድረግ አለባችሁና በፍርሃት ታስራችሁ የምትፈልጉትን ነገር ከማድረግ ወደኋላ እንዳትሉ ድፈሩ። ምንም አይመጣም። እኔ የምነግራችሁ ነገር ምንም ሰው ፊት በመናገራችሁ ምክንያት የምትሆኑት ምንም ነገር አይምሯችን የሚፈጥረው ነው። በቃ ፍርሃት ነው። ስለዚህ ይሄን ያለኝ ነገር ለዛሬ እንግዲህ ይሄንን ነው ይዤላችሁ የመጣሁት። በቀጣይ ሌላ ርዕስ ይዤላችሁ እመጣለሁኝ። እንደዚህ አይነት ተመሳሳይ ጠቃሚ ነጥቦችን እንድታገኙ ሰብስክራይብ ማድረግ ቻናላችንን እንዳትረሱ። ለዛሬ እዚህ ላይ ላብቃ። እንግዲህ ጠቃሚ ነጥብ ነው ያገኛችሁት ብዬ አስባለሁኝ። ሰላም።